ቻት ነበርና ይሄንን እያወቅሽ ለምን ትፈጽሚያለሽ? ገና እሺ አሁን ያለውበትን ቦታ ልንገርሽና መምጣት ትችያለሽ። አትሽሽ ራሱ አልፈልግም። በቃ ራሱ መምጣት አልነበረብኝም። በቃ አልጠቅምም። ማጠቅም ሰው ስለሆነ እኔ ጠቅምሽ አይደለም። እኔ እኮ ለምን ይበላሽ? አትሽሽ ጋር መልሽሻለሁ። ለቂኝ አትለምኝ እንዴ በምን ለምን ታዲያ ከዚህ በላይ በእናትህ ምን ሆነ ነው? እዛ መልስሻለሁ እዛ አክስት። ሰላም ቤተሰብ እንዴት ናችሁ? ባላችሁበት ሰላምና ጤና ብዘት ይበልላችሁ። እኔ ለማታውቁኝ አብረሽ እባላለሁ። ዛሬም ሰላም ባያቸው ልበለው ታያቸዋለሽ። ሰላም አረ በደምብ ሰላም እንዴት ናችሁ ያቸው። ሰላም እንዴት ናችሁ? ደህና ናቸው። አንቺ እንዴት ነሽ? ጤንነትሽ እንዴት ነው? ደህና ነኝ እግዚአብሔር ይመስገን። አሁን እየለመድሽ ነው ካሜራ እና ወደፊት እሷ ናት ሰላም ብላ እንደምትጀምር ተስፋ አደርጋለሁ። ማለትም አሁን በኋላ ከኔ ጋር ልትቀጥል ስለምትችል ነገሮቹ ምንም እንግዲህ ብቻ ነገሮች እንትን እስኪሉ ድረስ አብረን አይደለ ወይ ትመለሻለሽ ወይ አብረሽኝነሽ ብቻ እሱን ፈጣሪ ነው የሚያውቀው። ምንድነው ዛሬ ያሰብኩትኝ ለምንድነው ዛሬ ከውጭ የሆነ ነገር ማንበላው ለጋብዛት አሰብኩኝና ዛሬ ምንድነው ለዛ ነው ይጃት ይወጣውት ማለት ነው። ስለዚህ ለቤት ውስጥ ሳይሆን እስቲ ዛሬ ይለፍልኝና እኔ ጋበዝኩ ልበል አንቺ ማለት ነው። ከዚህ በፊት ሆቴል ምናምን ገብተሽ ታውቂያለሽ? እውነት? ስለዚህ እኔ መጀመሪያ ይሆናል ማለት ነው። ቤተሰብ ፈታ እንላለን ምናምን እሺ። ስለዚህ ምን እናደርጋለን? አሁን ወደዛ እንሄዳለን። ብቻ ቻሉት የሷና ለመናገር ምናምን ብቻ ግን ብሌን በጣም ጥሩ ልጅ ናት። በጣም አሪፍ ልጅ ናት። እንዳየዋት ከሆነ በጣም የሆነ ሰው ቶሎ ለመቅረብ እንትን አይገድባትም ነገሮችና እናንተ ጋርም ወደፊት አሁን ዩቲዩብ ምናምን ከኔ ጋር መቀጠል ከሆነ ትሰሪያለሽ። እኔ እስካለሁ ድረስ ያው ትገቢያለሽ። አንቺ እስካለሽ እኔ ያለውና ስለዚህ ብዙ ትግባባቸዋለሽ ብዬ አስባለሁ ቤተሰብ። ስለዚህ አሁን ወደዛ ነው የምንሄደው። ነገሮቹን እዛ ያሉትን ነገር አብረን እናያለን ምናምን። ደስ ብሎሻል? አዎ በስቲ በደንብ በቃ እንደ ፈታ በይ ነገሮችን ለመርሳት ሞክሪ። እሺ አዎ ስለዚህ ቤተሰብ ወደዛ እንሄዳለን ማለት ነው። እንሂድ እና እዛ እንገናኛለን ምናምን። ስለዚህ ወደዛ ሌትስ ጎ። እንግዲህ እዛ ያለውን ነገር አብረን እናየዋለን። ቆይ እስቲ በቃ ረስቻለሁ መሰለኝ። ምን መታወቂያ ነው ያላስኩት። ቦርሳውን እንትኑ ጋር ታሪያለሽ ሜት ለቤት ሜት ታሪያለሽ? ምን ቦርሳዬን ከፈራሽ አብረን እንሄዳለን። ችግር የለውም። እውነት? እሺ ነይ። አይ ቤተሰብ ስላስጀመርኩት አንቺ ሂጂና ይዘሽልኝ እጠብቅሻለሁ። ያው እዚች ጋር ልጥፍልሽ። ነይ ኮቱን ሊያዝልሽ አንቺ ሩጪ በቃ። ቤተሰብ አውቄ ነው የመለስኳትኝ። ቦርሳዬ ምናምን እኔ እጅ አለ አውቄ ነው ይዤዋለሁ። ግን ምንድነው ከዚህ በፊት ፕራንክ ምናምን አታውቅም ልጅቷ ማለት ነው። ምንም እንዲህ አይነት ስራ ምናምን አታውቅም። ስለዚህ እኔ ዛሬ ምን አሰብኩኝ እስቲ ፕራንክ ባረጋት ብዬ አሰብኩኝና ምንድነው እቃ እንደጠፋበት ሰው ሆኜ ምናምን ነው ማደርገው። ቦርሳውን እዚህ ኪስ ውስጥ አረጋለሁ። ከዛ በኋላ ቦርሳዬ የለም ምናምን ማለቱ አይቀርም። ስለዚህ እንዴ እስከዛሬ ቤት ውስጥ እኮ እንዲህ አድርጌ አላውቅም ምናምን ላታለሁ። ከዛ በኋላ ይሄንን እንደሚፈትሽ ሰው ሆኜ ምናምን አገኘው ትላለሁ። ብቻ የቸገረሽ ነገር አለ ምናምን ብያት እዚች ጋር ነገሮችን እንዳለ ማለት ነው አምታታዋለሁ ማለት ነው ቤተሰብ። ከዛ በኋላ እንግዲህ ያለውን ነገር እናያለን። ብቻ ፕራንክ ምን እንደሆነ ጭራሽ አታውቅም። እንዲህ አይነት ቪዲዮም ጭራሽ አታውቅም። ትንሽ ግን ከባድ ነው። ያው ትንሽ ነቃ ላርጋት ብዬ ነውና ቤተሰብ። ስለዚህ ስንመጣ እንገናኛለን ምናምን። በጣም ከባድ ነው ለኔ ይሄ ከባድ ነው። ጌታም በጣም ከባድ ነው። ብቻ ግን እስቲ እናያታለን። ሄዳለሽ ምናምን ይመጣሽ ነው። ወይዚህ ስትላርኩ እዚች ዓለም ስኖር ሰው ነበር ራቤ ምኞቴ ተሳካ ባንቺ አረፈ ልቤ። አገኘሽው ወሬ ቢጓዝ በቀን በሌሊት ማለት እንትኑ ላይ ተሻል
ፍራሹ ላይ አይደለም እኮ ፍራሹ ላይ ነው የቀለርሽ ነው እንዴ? አይ ቆይ ወደዛ እናወራለን። ቦርሳዬን እንደማስቀምጥ ታውቂያለሽ? አይ ቀደመም እኔ ፈልጌ ስላጣሁት ነው ቦርሳውን ማለት ነው። ምናልባት አይተሽ ወይ ከዛ ቤት ለማስተካከል ያነሳሽው ነገር እንዳለ። ኧረ እኔ እንትኑ ሳነሳ ምንም የለም። እስቲ እኔ አይ ብዙም አዋራሽ ነበር። ደህና ነሽ ግና ስልሽ የሆነ እኔ ግራ እየገባኝ ነው። እንዴት እንዴ? አንተ ያስቀመጥክበትን አታስታውስም እንዴ? እኔም አስታውሳለሁ እኮ እና ቀደምም ስላጣሁት ነው ነገሩን ማለት ነው። እንዴ ማንም የለም እኮ ካኔና ካንተ ውጪ እኮ ለዛ እኮ ነው። አይ ስልሽ እኔ ብሌን አንድ ጥያቄ ልጠይቅሽ ማለት ቸግሮሻል እንዴ? እንዴት ምንድነው ቸግረኝ? ካንተ ጋር ቸግሮሽ ከሆነ አንዳንድ ነገር ግራ የሚያጋባሽ ነገር ካለ የምፈልጊው ነገር ካለ ጠይቂኝ ብዬሻለሁ። እንዴ እኔ ምንም አየሁት እኮ ነገር የለም። ምን ነው ከዚህ አይ እኔም ቀደም ስወጣ ቦርሳዬን ለማንሳት ስል እሺ በእናትሽ አንድ ነገር እንትን ልበልሽ። ምንድነው የምትለው? እኔ ምንም አውቀው ነገር የለም። እኔ ቀደም እንደዛ ያልኩትኝ ነገሮችን ለማስተካከል ነውና እንዴ አሁን አውቄ ቁልፍ የሰጠሁሽ ምናምን እኔ ከቦታው ላይ ስላጣሁት ምናልባት አንስተሽ ሌላ ቦታ ላይ ካስቀመጥሽው ምናምን እንድታመጪልኝ ነበርና አብሩሽ በማርያም ምን ነው? ኧረ ወይኔ እንዴ ወሰርሽ እያልከኝ ነው እንዴ? ማለት ስልሽ ግራ ገባኝ። እኔ የምቸግርሽ ነገር ካለ ነገሮችን እናስተካክላለን። እንዴ ካንተ ጋር አይደል እንዴ ያለሁት? ካንተ ጋር እየኖርኩኝ እኔ እኮ ከቤት የወጣሁት ማለት ነው። ቀደም የሆነ አውቄ ነው ቁልፋውንም የሰጠሁሽ ማለት ነው። ነገሩን ወይም አንስተሽ ምናምን ያስቀመጥሽበት ቦታ ካለ የሆነ በሙድ እንድታመጪው ነው ማለት እኔ ብሌን ነው እንዲህ አላስበሽም እውነት ለመናገር ማለት ነው። ምን እየሆንክ ነው? ቦርሳዬን ካነሳሽ ማለት ውስጥ ላይ ቦርሳን ፈልግ እንጂ ያደረክበት ነው የለም ቢኖረው እኔ እንትን ልሻለሁ እኮ ለዛ እኮ ነው ያልኩት። ከዚህ በፊት እንዲህ አይነት ነገር ተፈጥሮ አያውቅም ቤት ውስጥ ማለት ነው። ሶ ምናልባት ከዛ ቦታ ላይ መታነሽው ከሆነ አንስተሽው ደግሞ ሌላ ቦታ ካስቀመጥሽው የሆነ ከዛ ቦታ እንድታመጪው ልዬ ነው ቁልፍ የሰጠሁሽ። ባህሪን እያወቅህ እንዴት ነው እንደዚህ የምታደርገው? አንተ ምን እየሆንክ ነው? እኔ ማለት የተደበቀ ባህሪ ካለሽ ምናምን እንድታለቅሽ አይደለም እቺ በቃ ያለ ነገር ነው ሊፈጠር ይችላል። ምናልባት አስፈልጎሽ ብር አስፈልጎሽ ምናምን ሊሆን ይችላል እና ያ ነገር ከሆነ እንትን በይኝና በቃ እንዴት እኔ ቢያስፈልገኝ አንተን አልጠይቅህም እንዴ? አብርሽ ምን እኮ ለዛ እኮ ነው ግራ ገባኝ እኮ ወሰርሽ እኮ እያልከኝ ነው። እኔ በእንትን መናገር አለብኝ እንዴ? ሰርቀሽኛል እያልኩሽ ነው። ወሰርሽ አይደለም ሰርቀሻል። እና እኔ አንዳንዴ ደግሞ እንደውም ምን አሰብኩ አብርሽ እኔ እንዴት ነው አንተን የምሰርቅ? ብሌን ያስፈልገኝ ነገር አንተን እየጠየቅኩ እንዴት ነው ካንተ ወሰደ? እንደዛ የሆነ እኔ ፍላጎትሽ ብር ከሆነ ምናልባት እኔ መጠየቅሽ የሚዞሽ ከሆነ ምናምን ብዬ እኮ ነው። አታልቅሽ። እኔ እያለቀሽ እንድታወሪኝ አይደለም። እኔ ምንም ነገር አላውቅም። ምን ነው ልጅ ብሌን ምንድነው መሰለሽ ነገሮችን እናስተካክል በቃ። እኔ ልጋብዝሽ ምናምን ብዬ የወጣሁትኝ አውቄ ደግሞ አሁን ደግሞ የመለስኩሽ ካስቀመጥሽበት ቦታ ያንን ቦርሳ እንድታመጪ ምናምን በቃ ያለ ተፈጥሯል። በቃ ሊሆን ይችላል ምናምን ግን ቸግሮሽም ሊሆን ይችላል። በቃ ነገሮችን አስተካኪ እንኪ አውቄ ነው እንትን ያልኩሽ ወደዛ። ስለዚህ ልብስሽን ያዢ ለማንኛውም እና ቦርሳውን ምናልባት ንገሪኝና እኔ ልውሰድሽ። ኧረ እኔ ምን ሆነ ነው? እኔ ምንም አላውቅም። እንዴት ነው ምንም አላውቅም? ከኔና ካንቺ ውጪ እዛ ቤት አለ አለ? እኔ እንዲህ አይነት ነገር የለም። ከዚህ በፊት ቤቴ ውስጥ የተፈጠረ ነገር የለም። ለምን እንዴት ነው ሞስደው እኮ የጠፋው እኮ ከዛ በኋላ ነው ከመጣሽ በኋላ ነው እንዴ? አንቺ እኔ አብረሽ እንዴት ነው እኔ ካንተ ሞስደው ይሄን ሁሉ ነገር ካስፈለገሽ በምን አውቃለሁ? ካስፈለገሽ ምንድነው እቃው ብር ነው? አዎ ቦርሳ በብር ነው ያለው። ቦርሳ አይደል እንዴ ያልኩሻለሁ። ትንሿ ቦርሳ ብር ውስጥ አለ እና አሁን ደግሞ የመለስኩሽ ቦርሳውን ካስቀመጥሽበት ከደበቅሽበት ቦታ እንድታመጪ። አሁን ግራ የገባኝ ነገር በቃ ይሁን ወስደሽዋል፣ አውቄብሻለሁ። ስለዚህ ብሩን ስጪኝ። ቦርሳው እንዴ አብረሽ ምን ሆነክ ነው? እኔ ስለታመምኩ ምናምን ለዛ ነው እንደዚህ የምትለኝ? የዛኛውን አስታውሰክ ምናምን እንደዚህ የምትለኝ? እኔ ታይ ብሌን ታይ እያናደርሽኝ ነው። አንተ እኮ ብፈልግ እኔ ጠይቄሽ አይደል እንዴ ሞት ብሌን እያናደርሽኝ ነው። ወይኔ ጉዴ ፈላ።
ብሌን እያናደርሽኝ ነው። አትሽሽ። ራሱ አልፈልግም። በቃ እዚህ ምድር ራሱ መምጣት አልነበረብኝም። በቃ አልጠቅምም። ማጠቅም ሰው ስለሆነ እኔ ጠቅምሽ አይደለም እኔ እኮ እኔ አላውቅም። በቃ ካስቀመጥሽበት ቦታ ስጪኝ፣ ችግር የለውም ይሁን። እንደምንም በቃ የሚፈጠር ነገር ነው ማለት ነው። ሲጀመር እኔ ምንም የወሰድኩት ነገር የለም፣ ምንም ማውቀው ነገር የለም። እንዴት ነው ማታውቂ? ከኔና ከአንቺ ውጪ እዛ ቤት ሌላ ሰው አለ? ይሄ ነገር የተፈጠረው ደግሞ አንቺ ከመጣሽ በኋላ ፈጣሪ እያየኝ ነው። ምን እየሆንክ ነው እኮ? እኔ እኮ ካስፈለገሽ ጠይቂኝ አላልኩም? እኔ እንደ ወንድምሽም እንደምንም ሆንሻለሁ። እኔ መጠለያ በብር ትጠረጥረኛለህ? ስንትና ስንት ብር አስቀምጠህ የወጣህ መች ነካ? ዛሬ ምንም የለህም። ሲጀመር እኔ እንዴት ነው አንተ ምንም እንደሌለህ እያወኩኝ እንትን የምለው? ወይኔ ጉዴ ፈላ። እኔ በሌና በእናትሽ አሁን እንትና አትሽሺ፣ ተይ አትሽሺ። ነገሮችን ለመሸሽ አትሞክሪ። የሆነ በቃ የሆነ ራስሽን አታስነቂ። እኔ ካንተ እየሸሸሁ አይደለ? በቃ የሆነ አልቅሰሽ ምናምን ሙዱን ለመቀየር እኔ መናገር ስለማልችል ነው። ምንም ነገር ሳልደብቅ ላንተ ስጪኝ። በቃ እሺ ቦርሳውን ስጪኝ። እንዴ ባስጠጋውሽ ከኔ ጋር ሁኚ ባልኩሽ እንዴ አይደብርሽም እንዴ? አንቺ ምን ሆነሽ ነው? ይሄን አይደለም ማለት ሰው ሲያገዝም ሰውን መረዳት ነበረብሽ። አንቺ ገና ከመግባትሽ ቤት ውስጥ እንዴ ይዘሽ ወጥተሻል እንዴ? አብረሽ ይዘሽ ወጥተሻል? ምንድነው ይሄ የምወጣው እንዴ? እኔ አንተ የምታውቀው ይሄ ምንድነው? ሹራብ አንተ ጋር ነበር እንዴ? ላንተ ኮንሰት እኔ እንዴ ይዤልሽ ወጣሁት። ኧረ አብረሽ በእግዚአብሔር አታስጨንቀኝ። እኔ እንደራሴ እያመመኝ መሆኑን እያወ ምንድነው? ነይ አትሽሺ ምንድነው? እንዴ ገባ? አረ ምንም ነገር አልናገርም። እንዴት ነው ምንም ነገር ማትናገሪው? ተነሽ ቀና በይ። ይሄ ምንድነው? አትሽሺ ከነገሮቹ። ሹራቡን እኔ ነኝ ይዤልሽ የወጣሁት። አታልቅሽ እባክሽ። አረ በእግዚአብሔር ምን እየሆንክ ነው? ይሄ ምንድነው? ይሄ እኔ አይደለም። ሹራቡን እኔ እንዴ ከቤት ይዤልሽ የወጣሁት። አንቺ እንዲህ አይነት ሰው ነሽ? ባስጠጋ እኔ ወደዚህ ዙሪ፣ ወደዛ አትሽሺ። ከእንትን እንኳንም ተጋለጠብሽ፣ እንኳንም ካሜራ ኖረ። እኔ ልጋብዝሽ ሳይሆን ያንቺን ውስጥ እንደውም ከቤት የወጣሽውን ሰርቀሽ ምናምን ነው እንዲህ ብዬ ተጠራጠርኩ። ምን እኔ እንደዚህማ አንቺ ነቷል። እኔ ላንተ ሚስጥሬን አውጥቼ በተናገርኩ ስንት ነገር ወንድሜ ነህ ብዬ እኔ እህቴ ነሽ ብዬ አይደል እንዲያስጠጋውሽ። እኔ እንዲህ አይነት ሰው አትመስይኝም ነበር። ኧረ አብርሽ በእናትህ እኔ ቤቴ ድረስ ሌባ ገብቶ ነገር አላውቅም። ምን ሆነህ ነው? ምንም ሰው ፊት ለፊት እንደዚህ የምትናገረኝ? አንተ ምን እየሆንክ ነው? አላውቅም ምናምን አትበይ። ያየሻ ከዚህ ውስጥ የማን ሹራብ ነው? አታልቅሽ። በዚህ ሙድማ አንቺ ጋር ምንም አታልቅሽ ምናምን አትበለኝ። አንተ ምን ሆነህ ነው? በጣም ትገርሚያለሽ። እኔ ደህና ሰው ትመስይኝ ነበር። አትሽሽኝ። እንዴ አንቺ ሌባ ነሽ እንዴ? እኔማ በዚህ መልክ አንቺ ጋራ መቀጠል አይመስለኝም። ላክስትሽ እዛ እንዴ ምን አክስት ነው? አንተ ስልኩን ስነ ስርዓት ያዥ፣ እንዳትደውል ስነ ስርዓት ያዥ። ደህና ሰው መስለሽኝ ነበር። ተቀያየረው ምን ሆነ ነው? አንቺ ለምን ሰረክሽ? ልክ እዚህ እያየሽ አንቺ ምን እየሆንክ ነው? እኔ ላንተ አይደል እንዴ ሰጥቼ ሄድኩት? ተው እንጂ ሴትዮ፣ ስነ ስርዓት ይዘሽ እኔ ሴትዮ ሌባ እዚህ ዞር በይ እንዳልልሽ በጥፊ ነው የምልሽ፣ እንዳላጋጭሽ። እኔ ለቻለሽ እህቴ ሁኚ ባልኩኝ ነው እንዴ እዚህ እኔ ትሰርቂኛለሽ እንዲህ አስቤያለሁ። ዞር በይ በእግዚአብሔር ምን ሆነ? እዛ ከስተሽ ኧረ ስሞትልህ በእግዚአብሔር ምን ሆነ ነው? ኧረ በጌታ ተው አብርሽ። አንቺ ብሌን ተይ በቃ። እኔ ብሌን እንዲህ አይነት ሰው አትመስይኝም ነበር እንዴ አብርሽ። ምን እየሆንክ ነው? ጭራሽ ቤቴ ድረስ ኧረ በማርያም ምን ሆነክ ነው? ጭራሽ ቤቴ ድረስ ኧረ በማርያም አብርሽ በእግዚአብሔር ምን ሆነክ ነው? አትለምኝ እንዴ በምን ለምን ታዲያ ከዚህ በላይ በእናትህ ምን ሆነ ነው? እዛ መልስሻለሁ። እዛ ከስተሽ ነው በፈጠረክ ምን እየሆንክ ነው አንተ? እሷ ጋር ከደወልክ እኮ ምን እንደሚፈጠር ያወቅ። ወይኔ ጉዴ ፈላ። እሷ ትቻለሽ። እኔ እንዲህ እንትን አትመስይኝም ነበር፣ ሌባ አትመስይኝም ነበር እንዴ። እየደወልክ እኮ ነው፣ ዝጋው እንጂ። ሄሎ ሰላም ጤና ይስጥልኝ። የሆነ አፋልጉኝ የሆነች ልጅ ምናምን ተለጥፋ ነበርና ኦኬ አንቺ ምን ሆነሽ? ኦኬ ማን ነው ስሟ? ኦኬ ምን አይነት ቁመት ነው?
ቀጠን ያለች አይኗ ጎላ ጎላ። ኦኬ ዋው እንዴት ነው ምን ሆና ነው አይምሮ በሽተኛ ምናምን አታልቅሽ እባክህ በእናትህ እኔ በጣም በቃ ያልገቡበት ቦታ የለምና ትንሽ ያማታል። ኦኬ ስለዚህ እባክህ አግኝተሃት ነው እንዴት ነው? አይ እንዲህ አይቻት ነበርና ይሄንን እያወቅሽ ለምን ትፈጽሚያለሽ? ገና እሺ አሁን ያለሁበትን ቦታ ልንገርሽና መምጣት ትችያለሽ? አረ በእግዚአብሔር ነው። እሺ በቃ ችግር የለውም። ከምትመጪ ከሆነ ቦታውን እነግርሻለሁ። እኔ ይዛትና ጠብቅሻለሁ። እሺ እኔ አባትሽ እሺ 01 አደባባይ እንጠፈ ብለሽ ኮበሉ ላይ ነን። እሺ እሺ እመጣለሁ። እሺ እዛ እሷ ትቻለሽ። እኔ ከዚህ በላይ እንዲህ ሰርቀሽኝ ምናምን ወዴት ነው የምትሄጂው? እዚህ ቆሚ፣ የትም የምትሄጂበት ቦታ የለም። እኔ እንዲህ አይነት ሌባ አትመስኝም ነበረ። ትምጣ ምናምን እሷን አገናኝሻለሁ። ከዚህ በላይ የምትናገረው ነገር እየከፋኝ ነው። ተው ግን እንደዚህ አትበል። እዚህ አትነፋረቂብኝ። አብርሽ እንደዚህ አይነት ሰው ነህ እንዴ? እኔ እኮ እንደምትሆነኛለህ ብዬ ሁሉ ነገር እኮ እኔ ግን አንቺ ሌባ መሆንሽን አላወኩም ነበር። ብታስበኝ ነው። እንዴት ነው የምሰርቅ? እኔ ካንተ ነው የምሰርቀው? ሰረቅሽኝ። አዩ ልብስሽ ውስጥ አይደል ያገኘሁት? ምን እኔ ላንተ እኮ ባዶ እኮ ነው ለብሼ የወጣሁት። ሲጀመር አንተ ማታውቀው ምን ልብስ አለኝና ነው አንተ አይደለ እንዴ ሰጠኸኝ? እኔ እዚች ጋር ትጪብኛ። እኔ እንዲህ ሌባ መሆንሽን እኔ ምንድን ነው የጮኩብህ? እየተናገርኩ እኮ አይደለም እያልክ ያለው ነገር ግን ነይ። የት ነው የምትሄጂው? ነይ። የት ነው የምትሄጂው? እንደውም ምን መኪና ቢበላኝ ነው የሚሻለው። ለምን ነው ይበላሽ? አትልሽ ጋር መልስሻለሁ። የምትሄጂው ለቂኝ። ነይ። ቆሚና ሰርቀሽኝ የት የምትሄጂበት ቦታ የለም። ምንም መኪና የሚበላሽ ነገር የለም። ስነ ስርዓት ይዘሽ ቆሚ። እዚህ ችግር ነው። ምንድን ነው የምትሄጂው? የምን መኪና ስር ነው የምትሄጂው? የት የምትሄጂው ቦታ የለም። ቆይ እሺ እኔ ነኝ አውሪ። ቆይ